ሰላም። አንድን ነገር ደግመን እንድንናገር ስንጠየቅ የሚሰማን ያ ድንገተኛ የመበሳጨት ስሜት ከየት ይመጣል ብለን አስበን እናውቃለን? በዛሬው መሰናዷችን የምንዳስሰው እንግዲህ ራሳቸውን መደገም የሚጠሉ ሰዎች ከጀርባቸው ያለውን ስነ ልቦና ነው። እስቲ አንድ ጥያቄ እንጠይቅ። አንድን ነገር ደግሞኝ እንዲናገሩ ሲጠየቁ ድንገት ብስጭት የሚል ስሜት ተሰምቷቸው ያውቃል? እንደዛ ከሆነ ብቻዋን አይደለም። ይህ በጣም የተለመደ ስሜት ነው። ግን እኮ ይሄ ስሜት ዝም ብሎ ትዕግስት የለሽ መሆን ብቻ ላይሆን ይችላል። እንደውም ምናልባት የአእምሮአችን አወቃቀር ምልክት ቢሆንስ? እስቲ ቆይ ይህን ጉዳይ ትንሽ በጥልቀት እንየው። እሺ፣ አሁን እንግዲህ ነገሩን የምናይበትን መነጽር ሙሉ ለሙሉ ልንቀይር ነው። ዝም ብሎ የባህሪ ችግር ከማለት ይልቅ ከጀርባው ያለውን የአእምሮ ሳይንስን መልከት። እስቲ ይሄን የተለመደ ብስጭት በአዲስ ዓይን እንዩ። እዚህ ላይ ያለው ንጽጽር በጣም ወሳኝ ነው። በአንድ በኩል የድሮ አመለካከት አለ። እረ ይህ ሰው በቀላሉ ይበሳጫል፣ ጥሩ አድማጭ አይደለም፣ ትዕግስት የለውም የሚለው ማለት ነው። በሌላ በኩል ደግሞ አዲሱ አመለካከት አያችሁት፣ ብቁ አሳቢ፣ ፈጣን አቀናባሪ፣ ሐሳቦችን በፍጥነት የሚያገናኝ ይላል። ይህ ቆይታን ሙሉ በሙሉ የሚቀይር ነው። ዋናው ነጥብህ ነው። ይህ የምንናገረው ብስጭት እንደ ስህተት ወይም እንደ ጉድለት ሳይሆን እንደ አንድ የአእምሮ ልዩ ብቃት፣ እንደ አንድ ገጽታ መታየት አለበት ነው የሚለው የምንዳስሰው ጥናት። እሺ ጥሩ። ታዲያ ከዚህ የአዲስ አመለካከት ጀርባ ያለው ሳይንሱ ምንድን ነው? እስቲ የሐሳብ ብቃት ወደሚባለው ሐሳብ ውስጥ ትንሽ ዘልቀን እንግባ። እንግዲህ ቁልፍ ቃሉ ፈጣን የእውቀት አቀነባባሪነት ይባላል። ምንድነው ይሄ ካልን በቀላል አማርኛ ሲገለጽ አእምሮአችን መረጃን በጣም በፈጣን ፍጥነት የመቀበል የመተንተን እና የማዋሃድ ብቃቱ ነው ማለት ነው። በእውነተኛ ሕይወት ውስጥ ስናየው ደግሞ ምን ይመስላል? ለምሳሌ አዲስ ሐሳቦችን ቶሎ ብሎ መረዳት፣ በውይይት መሃል ቀጥሎ ምን ሊባል እንደሚችል አስቀድሞ መገመት፣ ሁልጊዜ አዲስ መረጃ መፈለግ እና ደግሞ የአእምሮ ዝላዮች በቀላሉ ማድረግ፣ ይህ ሁሉ የዛ አካል ነው። በጣም የሚገርመው ደግሞ በስነ ልቦና ጥናቶች መሰረት ይሄ ፈጣን የማሰብ ባህሪ አብዛኛውን ጊዜ ከፍ ካለ የአእምሮ ብቃት ወይም አይኪው ጋር በቀጥታ ይያያዛል። እንግዲህ ፈጣን አእምሮ ማለት ብቃት ያለው አእምሮ ነው ማለት እንችላለን። ግን ይህ ብቃት የራሱ የሆነ ተግዳሮት አለው። እናም የሁላችሁ ዋናው ቁም ነገር እዚህ ጋር ነው። እንዲህ አይነት አእምሮ ለውይይት ብቃት ማነስ ወይም ደግሞ በቀላሉ ለመድገም በጣም ዝቅተኛ ትዕግስት ነው ያለው። አንዴ መረጃው ከተቀነባበረ በኋላ መድገሙ ለአእምሮ ልክ እንደ ኮምፒውተር ሲስተም ኤረር እንደ መስጠት ነው የሚቆጠረው። እሺ፣ በጣም ጥሩ። ታዲያ ይህንን ሁሉ አዲስ ግንዛቤ እንዴት ነው በተግባር የምንጠቀምበት? እስቲ ከዚህ ብስጭት ወጥተን ወደ መግባባት ለመሄድ የሚረዳንን አዲስ የግንኙነት መነጽር እንይ። ስለዚህ ቁልፉ ነገር ይሄ ነው። ብስጭቱ ከሰውየው ጋር አይደለም፣ በፍጹም። ያለው ልዩነት ያለው የመረጃ አቀነባባሪነት ፍጥነት ላይ ነው። በቀላል አገላለጽ ያንዱ አእምሮ መረጃውን ከሌላኛው ቀድሞ ተነትኖ ጨርሶታል ማለት ነው። እንግዲያው ይህንን ነገር በተግባር ለመለማመድ የሚረዳ አዲስ አቀራረብ ይኸው። አንደኛ፣ የትዕግስት ማጣት ስሜቱ ሲመጣ ቶሎ ብሎ መለየት። ሁለተኛ፣ ይህን ስሜት እንደ ስህተት ሳይሆን የአእምሮዬ ብቃት ምልክት ነው ብሎ ማሰብ። ሶስተኛ ደግሞ ይህን ግንዛቤ ይበልጥ ደግሞ ለተሻለ እና ለተሳለጠ ግንኙነት መጠቀም ነው። እውነቱን ለመናገር ይህንን አዲስ እይታ መቀበል ለራስ ግንዛቤ ብቻ አይደለም የሚጠቀመው፣ ከሌሎች ሰዎች ጋር ያለንን ግንኙነት ለማጠናከርና ለመገባበት በጣም ጠንካራ መሳሪያ ነው የሚሆነው። በመጨረሻም በዚህ አሳሳቢ ጥያቄ ልጨርስ። እስቲ ያስቡት፣ ትዕግስት ማጣትን እንደ ስብዕና ጉድለት ከማየት ይልቅ አዲስ ነገር ለመማር የሚጓጓ አእምሮ ምልክት ነው ብለን ብናስብ፣ እንዲህ ብናደርግ የሰዎች ግንኙነታችን ምን ያህል ሊለወጥ ይችላል? እስቲ በዚህ ላይ ትንሽ እናሰላስል።